አይ ሰላም ናችሁ? እንዴት አላችሁ? እኔ አሌክስ ጋር ተገባ በኋላ ያሻሻልኳቸውን የተወሰነ ነጥቦች ሲልበላችሁ፣ አንደኛ ምንድነው እኔ መጀመሪያ ወደ አሌክስ ጆይን ሳደርግ ወይም ወደ አሌክስ ስቀላቀል የሆነ መንተባተብ ለማስወገድ ብዬ ነው የገባሁት። ያ ማለት የአፍ መያዝ ወይም የምላስ መተሳሰር ለማስወገድ ብዬ እና አንደኛው ትልቅ ኢምፕሩቭ ያደረኩበት ይሄ መንተባተብ ማስወገድ ወይም ደግሞ ይሄ ምላስ ተብታባነትን መቀነስ ነው። እሱን አንድ ትልቅ የተማርኩበትና ኢምፕሩቭ ያደረኩበት አንድ ኮርስ ነው። ሁለተኛ ይሄን በማወራበት ጊዜ ለምሳሌ የኔ ይሄ አገጭ ላይ ብዙም አይከፈትም። ያው እሱን አይደንቲፋይ ማድረግ ጋፑን፣ ችግሩን ዜን እሱን ማስተካከል አሁን እየሰራሁበት ያለ ነው። ሌሎች አሉ። ለምሳሌ ቦዲ ላንጉጅ በምናወራበት ጊዜ ይሄን አካላዊ ቋንቋ መጠቀም ላይክ እጅ ሊሆን ይችላል ወይም ደግሞ ይሄ ፋሻል ኤክስፕሬሽን ሊሆን ይችላል። እሱን መጠቀም አሁንም የዚህ ትምህርት ላይ ጆይን ካረኩበት በኋላ ሞር ያዳበርኩት አንድ ኮርስ ነው ማለት ነው። ዜን በንግግር መሃል ይሄን ፓውዝ ማድረግ ወይም ደግሞ ጋብታ መፍጠር በምናወራበት ሰዓት ለምሳሌ አላስፈላጊ የሆነ ኮንተንቶችን ላይክ ለማስወገድ ያግዘናል። ለምሳሌ ከምንል ይልቅ የሆነ ዝም ብንል ሌላ አድማጮችም የሆነ የሚያስቡበት ጊዜ ይሰጣቸዋል። ሌላኛም የሆነ ኮንፊደንስ እንዳለን ያሳውቃል። ይሄንንም ያው ከትምህርት በኋላ ያዳበርኩት አንድ ስኪል ነው። ሁለተኛ ፋሻል ኤክስፕሬሽን መጠቀም ላይክ ለምሳሌ ፈገግታ ሊሆን ይችላል፣ የሀዘን ከሆነ የሀዘን ሊሆን ይችላል፣ ሳቅ ሆነ ሳቅ። እሱን ለትምህርቱ ከሄድኩ በኋላ ያስተካከልኩት አንዱ የትምህርቱ አካል ነው ማለት ነው። በተጨማሪም ስቶሪ ቴሊንግ እዚህ ከተማርኩ በኋላ አንዱ ያስተካከልኩት ትልቅ የሆነ ትምህርት ነው ማለት ነው። ስቶሪ ቴሊንግ ላይ የሆነ ፍሬምወርክ አለ፣ ስቶሪ የምናገርበት ፍሬምወርክ አለ። በዛ ፍሬምወርክ መሰረት አሁን መናገር እችላለሁ ማለት ነው። እነዚህ ያስተካከልኳቸው ትልቅ ኮንተንቶች ናቸው ማለት ለኔ። ዜን እንደተጨማሪ አሌክስ ለምሳሌ የመድረክ ላይ ንግግር ይሰጣል። ፍርሃትን ለማስወገድ ወይም ሶሻል አንዛይቲን ለማስወገድ ይሰራል። ዜን ኮሚኒኬሽን ስኪል ጀነራሊ፣ ዜን የሊስኒንግ ስኪል ወይም የማዳመጥ ስኪል እነሱንም ይሰጣል ማለት ነው። ጆይን አድርጉ። እንዴት ተጠቅሜበታለሁ።